አደራችሁ? እኔ ደህና አድሬያለሁ፣ እግዚአብሔር ይመስገን። ለማታውቁኝ ሰዎች መልካም እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ፋሚሊ ሁኑ፣ አብረን እንዋል። ሀይስ አሁን ዛሬ አይላሽ ክላስ ነው ያለኝ እና ዛሬ ሰው አብረን እንሄዳለን። ግን ከዛ በፊት አውትፊት ላሳያችሁ። ምሳሌ ነሻል እና አሁን እንሄዳለን ማለት ነው። ባለፈው ለታው ማለት ነው እንትን ሰቀት ለካ እንደዚህ አድርገኝ እንዴት ነው የሚባለው አላውቅም። ብቻ ግን ቀጣቢው ነበር ስኪን ስቀርጽ የነበረውና ስለቀው የሆነ ቁርጥ አለችብኝ። ለምንድን ነው ብዬ ሳጠራ ለካ ወደ ጎን ነው የሚቆረጠው የሚቀረጸው የዩቲዩብ ቪዲዮ። የእውነት እኔ እውነት ምን ሆኜ እንደዛ እንትን እንዳልኩ አላውቅም። ግን ለማንኛውም ተለቋል። ሶ ገብታችሁ እዩት። እሺ እዩት። ደግሞ ምንድን ነው እና ለማንኛውም ዛሬ አሁን አሪፍ ቀን እያሳለፍኩ ያለሁትኝ እግዚአብሔር ይመስገን። እና አሁን አይላሽ ክላሴም አሪፍ ይሆናል ብዬ አስባለሁ። ወደዛ ሚት በድጋሚ ገብቻለሁኝ። በእርግጥ አሁን አይደለም የገባሁት፣ ትንሽ ቆይቻለሁ። ግን አልቀረስኩላችሁም። አንደኛ ደክሞ ነበረ እና ልክ እንደገባሁት ያልጋ ላይ የተዘረኩት አይከዳችሁ። ከዛ በኋላ ግን ዛሬ ጻፍ አደረኩኝ ለተለመደው ማለት ነው። ከዛ ነው ደግሞ በሰላም ዋልከኝ በሰላም አሳድረኝ ብዬ ልተኛ ነው። ግን ከዛ በፊት ቀኔ ምን እንደተሰማኝ ምን ጋር ቀኔ በጣም አሪፍ ነበር ማለት ፒስፉል ነበር፣ ደስ ይል ነበር። እና አይላሽ ስራዬ ራሱ ከሳምንቱ የተሻለ ነበር፣ አሪፍ ነበር። እና ራሳችንን እያሻሻልን ነው እያሻሻልን ነው። ምንም ማለት ይቻላል። እና ኢቭን ካሜራ እንደዚህ መቅረጽ ራሱ አንድ መሻሻል
በቃ ምንድን እንዳትፎግሩኝ ግን በቃ እሱ ራሱ አንድ መሻሻል ነው። ቅድም ራሱ ይሁን ግን ብቻ አሪፍ ነበረ። ራሳችንን ቀን በቀን እያሻሻልን እንሄዳለን እና ደግሞ በድጋሚ እስከምንገናኝ ድረስ ትናፍቁኛላችሁ። ሰላም ሁኑልኝ። ቻው። ደህና ደሩ።